አብረን በመሆናችን ህይወት ትጣፍጣለች። ፍቅሬ ከጎን መሆኔ በጣም ደስ ይለኛል። እኔም እኮ ካንቺ ጋር ማሳለፌ ህይወቴን ሙሉ በደስታ እንድሞላ ያደርገዋል። የኔ ውድ ሁሌም አብረን እንኖር። ለምንድነው ቀዝቃዛ የሆንክብኝ? ካንተ ሌላ ጓደኛ እንደሌለኝ እያወቅ ለምንድነው ችላ የምትለኝ? ለምን እንዲህ ታደርገኝ? እባክህ ትንሽ ትኩረት ስጠኝ። 2 ዓመት ሆኖናል በፍቅር እና አሁን ተቀያየረብኝ። ፈጽሞ የማላቀው ሰው ነው የሆነብኝ። በጣም እየተጎዳሁ ነው። ወይ እንደሱ ቀዝቃዛ መሆን አልቻልኩም። ልቤ በጣም እየደሙ ነው። ሰላም ውድ የቻናላችን ተከታታዮች፣ እኔ ይወባላለሁ። አሁን በጣም ያሳዘነኝን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱን ላካፍላችሁ። እስኪ ሼር ላድርጋችሁና እስኪ እንሂድ ወደ ታሪኩ። እሺ ታሪኩ ይሄ ነው። ሪሌሽንሺፕ ይላል። ሃይ አይ አም ራይቲንግ ዚስ ዋይል አይ አም ክራይንግ። እያለቀስኩ ነው የምጽፍላችሁ። ሚ ኤንድ ማይ ቦይፍሬንድ 2 ዓመት ሆኖናል በፍቅር እና አሁን በጣም ተቀያየረብኝ። ፈጽሞ ማራቀው ሰው እየሆነብኝ ነው እና እኔ በጣም እየተጎዳው ነው። ወይ እንደሱ ኮልድ መሆን አልቻልኩም። እንዲሁ እኔ ምንም ሳላመጣ እሱም ሳይስተካከል ወራት አለፉ። እሱ ነበር በፊት እናስተካክል ምን ሆነሻል የሚለው። አሁን ዝም ሲል እኔ ለምኜ ተለማመጬ አልቅሼ እንድናወራ አደርጋለሁ። ምንም የሚሰጠኝ በቂ መልስ የለም። ወይ አይተወኝ ወይ በስርዓት አይዘኝ። እኔ በቃ ምገባበት አጥቻለሁ። ብቸኛ ጓደኛዬ ነው። አብረን ነው የምንውለው። ኢግኖር እያደረገኝ መጣ። አሁንማ ጭራሽ ቼክ አያደርገኝም። ለምን አልደወልክም ላለመባል ነው የሚደውለው። በፊት አታች ነበርን። ምን በላው ምን ጠጣው ኤቭሪቲንግ አንድ ላይ ነው። አሁን ግን ቀስ በቀስ እየራቀኝ መጣ። እኔ መቋቋም አልቻልኩም። በስርዓት መማር ራሱ እያቃተኝ ነው። ወይናይ ቴዲው ተቀየረ። በአንዴ ከመላክ ወደ ሰይጣን ይጮህብኛል፣ እጁን ያነሳብኛል፣ ይሰድበኛል። አያም ዘዋን ስፖይል ማደርገው ምናምን በቃ ወንድ ጓደኛው ነው የሚመስለው። ምን ላድርግ ባካችሁ? እኔ መጨከንም አልቻልኩም እኮ ይላል ታሪኩ። እሺ ታሪኩ ይሄ ነው። ኮሜንቶቹን እናያቸዋለን። በቀስ እየተቀየረ መጣ። ችላ እያለኝ እየራቀኝ ነው። ከሱም አልፎ ይሰድበኛል፣ ይጮህብኛል። እኔ ግራ ገብቶኛል። መጨከን ራሱ አልቻልኩም እኮ እንዴት እንደምሆን አላውቅም። እስኪ እናንተም የተሰማችሁን ሀሳብ መስጠትበት ደስ ይለኛል እና ይመቻችሁ።